ሰላም ውድና የተከበራችሁ የቤሊ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ሁላችሁ ደግሞ ለዚህ ቪዲዮ ላይክ አድርጉት። እናንተ ላይክ ከሰጣችሁ ይሄ ቪዲዮ ወደ ሁሉ ሰው ይሄዳል ማለት ነው። ስለዚህ ላይክ አትርሱ ውዶችዬ። የዛሬ ቪዲዮ እንደምትወዱት ተስፋ አደርጋለሁ። ትንሽዬ ግጥም ይዘላችሁ መጥቻለሁ። እስከ መጨረሻ እኔ ጋር ቆዩ። የግጥሙ ርዕስ ሴት ሆይ ነው የሚለው። ሴት ሆይ ገና ዓለም ሳይፈጠር የአዳም መኖር ሳይታሰብ አሁን ያለው ሳይኖር በፊት ፍጡር ሳይሰበሰብ አምላክ በህሊናው አስቦ ያኖርሽ የአዳም ግራ ጎን ሔዋን እንደምነሽ። ባዶነትን አይቶ ሰው ብቻውን በሆን መልካም ስላልሆነ ከአዳም ጋር አብረሽ ተፈጥረሽ ነበረ። ስጋሽም ከስጋው አጥንተሽ ከአጥንቱ አንድ በመሆኑ ሴት ብሎ ሰየመሽ አዳም በልሳኑ። ሴት ሆይ እንደምነሽ። አዳም ሁሉ ሞልቶት ምድርን ብገዛ ሞግደልሽ አጉድሎት ሐዘኑ ብበዛ ከባድ እንቅልፍ ወስዶት ብትኖሪ ስንቃ ደስታው እጥፍ ሆነ ለሙሉነት በቃ። ሔዋን አላት አምላክ የሔዋናት እናት እንስት አለ አዳም ከውስጡ ሲያገኛት። የአምላክ ጥበብ ምስትና እናት አርጎ ባንድ ስጋ ባንድ አካል መፍጠሩ ተአምር ነው ስምሽ ድንቅ ነው ስነጋ። ሔዋን ሆይ እንዴት ነሽ? አዳም በለስ ቦልቶ መቼ ሞትን ጠራ። እንዳውም 60 እና 30 ሞቶ ፍሬ አፈራ። እንደ ሸዋ በዛ ምድርን ሁሉን ሞላ። የብቸኝነቱ ሐዘን ተሽቆንጥሮ ተተካ በትዷላ። ሔዋን ሆይ እንዴት ነሽ? የበለቦታ ዘውድ የንግስናው ሚዛን ውብ እናትነትሽ ንጹህ ምስትነትሽ ልባችን ገዛን። ሴት ሆይ እንደምነሽ ለአዳም መኖሩ ምክንያት አንቺ ነሽ። እንደምትወዷት ተስፋ አደርጋለሁ። እስከ መጨረሻ እኔ ጋር ስለቆያችሁ በጣም አመሰግናለሁ። ላይክ እና ሰብስክራይብ እንዳትረሱ። ሴቶች እህቶቼ ተጋበዙልኝ። የራሷን ቫልዩ የምታውቅ ሴት፣ የራሷን ክብር የምታውቅ ሴት፣ ከሷ ጋር የተጣመረ ሰው ህይወቱ ምን እንደሚሆን የምታውቅ ሴት የሚያናድዳትን ወንድ 1 2 3 ብላ አትቆጥርም። ገና ያየችው ጊዜ በሩን ከፍታ ነው የምታስወጣው። እንዲህ አይነት ቀልድ የለም በህይወት ላይ። ራሷን የምታውቅ ሴት ማለት እጇ ላይ ገንዘብ ስላለ ወይም በትምህርት የደረደረችው ነገር አለ። ሴትነት የራሱ ክብር አለ። ሴት ልጅ ህይወቷ እንዴት እንደሚገነባ እንዴት እንደሚመጣ የት ጋር ምን ማድረግ እንዳለባት ከጠዋት እስከ ማታ 24 ሰዓቷን እንዴት አርጋ እንደምትጠቀምበት የምታውቅ ሴት እንደነዚህ አይነት የረከሱ ቦታዎች ጋር አትገኝም። ብትገኝ እንኳን አስተውላይታ የመጀመሪያ የምታረገው ነገር እንደነዚህ አይነት ሰዎችን ልክ እንዴት ነው የማትፈልገውን ልብስ አውጥታ እንደምትጥለው አውጥታ ነው ከህይወቷ መጥላቸው።